ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ በተስፋ መቁረጥ ጊዜ የሚል ነው። በተስፋ መቁረጥ ጊዜ በምን ጊዜ አልኩ? በተስፋ መቁረጥ ጊዜ የምንካፈለው የእግዚአብሔር ቃል ሐሳብ የሚገኘው በሁለተኛ የሐዋርያ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 ከቁጥር 1 እስከ ቁጥር 11 ድረስ ባለው ውስጥ ይገኛል። ሐዋርያ ጳውሎስ ሁለተኛ የቆሮንቶስ መልእክቱን በሚጽፍበት ጊዜ የነበረው መቄዶንያ በሚባል የእስያ ከተማ ውስጥ ሲሆን የመጀመሪያውን የቆሮንቶስን መልእክት በሚጽፍበት ጊዜ ጳውሎስ የነበረው በኤፌሶን ከተማ ነው። በሁለተኛው የወንጌል ጉዞ የቆሮንቶስ ቤተክርስቲያን እንደተመሰረተች የቤተክርስቲያን ታሪክ በሚገባ ይናገራል። ሐዋርያ ጳውሎስ በግሪክና በዛ ለሚገኙ አማኞች ሁለተኛውን የቆሮንቶስን መልእክት ሲጽፍ መቄዶንያ ነበር የነበረው። የመጀመሪያውን የቆሮንቶስን መልእክት ሲጽፍ የነበረው በኤፌሶን ነው። ሐዋርያው ቅዱስ ጳውሎስ ይሄንን የሁለተኛ ቆሮንቶስ መልእክት የሚጽፍበት ምክንያት 5 አካባቢ የሚደርሱ ናቸው። የሁለተኛ ቆሮንቶስ መልእክቱን የጻፈባቸው 5ቱ ምክንያቶች የመጀመሪያው ለአባትነቱና ለሐዋርያነቱ ሰሚት የሚያደርጉ መንፈሳዊ ልጆቹን ለማጽናናት በቆሮንቶስ የሚገኙ አማኞችን ለማጽናናት ነው ይህንን መልእክት የሚጽፈው። ሁለተኛው ደግሞ በሐዋርያዊ ስልጣኑ አማካኝነት በመጀመሪያው የቆሮንቶስ መልእክቱ ከቤተ ክርስቲያን ያባረረውን ያንን ሰው በምህረት ወደ ቤተ ክርስቲያን ለመመለስ በሚል ምክንያት የተጻፈ መልእክት ነው የሁለተኛ ቆሮንቶስ መልእክት። ሶስተኛው የሁለተኛ ቆሮንቶስ መልእክት ሐዋርያ ጳውሎስ የጻፈበት ምክንያት በቆሮንቶስ ከተማና በቆሮንቶስ ቤተ ክርስቲያን ውስጥ ስለነበሩ ሐሰተኛ አስተማሪዎች ለማስተካከልና ለማስጠንቀቅ የተጻፈ መልእክት ነው። አራተኛው ይህ መልእክት የተጻፈበት ምክንያት ወገኖቹ ለሆኑት አይሁዶች የሚሰበሰበውን እርዳታ በተመለከተ ለማስተባበር ነው። የመጨረሻውና አምስተኛው የሁለተኛ ቆሮንቶስ መልእክቱን ሐዋርያ ጳውሎስ የጻፈበት ምክንያት ጉዞን በተመለከተ የፕሮግራም ለውጥ እንዳለ ለቆሮንቶስ መንፈሳዊ ልጆቹ ለማሳወቅ ነው። ጳውሎስ በእነዚህ 5 ምክንያቶች መነሻ በማድረግ ነው የሁለተኛ ቆሮንቶስ መልእክቱን የሚጽፈው። በዚህ ሐዋርያ ጳውሎስ በሁለተኛ ቆሮንቶስ መልእክቱ የመጀመሪያ ክፍል እንደነገርኳችሁ የመልእክታችን ሐሳብ ተስፋ በመቁረጥ ጊዜ የሚል ነው እና ጳውሎስ ይህን መልእክት በሚጽፍበት ጊዜ የመጀመሪያው የሁለተኛ ቆሮንቶስ መልእክቱ የመጀመሪያው ክፍል የሚያካትተው ከምዕራፍ 1 እስከ ምዕራፍ 7 ነው። ጻፉ። ከምዕራፍ 1 እስከ ምዕራፍ 7 ነው የቆሮንቶስ መልእክት ሁለተኛው የመጀመሪያው ክፍል። ጳውሎስ ሁለተኛውን ቆሮንቶስን የሚጽፍበት 5 ምክንያቶች አሉት። አንደኛው ለማጽናናት ነው። ሁለተኛው ለማስተባበር ነው የፈንድሬዚንጉን ጉዳይ። ሶስተኛ የፕሮግራም ለውጥ እንዳለ ለማሳወቅ ነው ጉዞውን በተመለከተ። አራተኛ ሐሰተኛ አስተማሪዎችን ለማስተካከልና ለማስጠንቀቅ ነው። አምስተኛው ደግሞ በአንደኛው የቆሮንቶስ መልእክቱ ከቤተ ክርስቲያን ያስወገደውን ሰው በምህረት ወደ ቤተ ክርስቲያን ለመመለስ ነው ይሄንን የሁለተኛ ቆሮንቶስ መልእክቱን የጻፈው። በመጀመሪያው የሁለተኛ ቆሮንቶስ መልእክት ክፍል ከምዕራፍ 1 እስከ ምዕራፍ 7 ሐዋርያ ጳውሎስ የሚጽፈው ስላለፈበትና ስለደረሰበት የመከራ አይነትና ልክ ነው። ጳውሎስ ይህን መልእክት በሚጽፍበት ጊዜ በመከራ ውስጥ አልፎ በመከራ ውስጥ ሆኖ ከመከራ ውስጥ ሳይወጣ በእግዚአብሔር መጽናናት ተጽናንቶ ሊያጽናና ነው ይህን ደብዳቤ የጻፈው። ሊያጽናና ነው ጳውሎስ ይህን መልእክቱን የሚጽፈው እና የመጀመሪያው የሁለተኛ ቆሮንቶስ መልእክት ክፍል የሚናገረው ሐዋርያ ጳውሎስ ስላለፈበትና ስላለበት የመከራ አይነትና የመከራ ልክ ለመግለጽ ፈልጎ ነው ጳውሎስ በዚህ ቦታ እስከ ምዕራፍ 7 የሚናገረው። ጳውሎስ በመከራ በችግር ውስጥና በተስፋ መቁረጥ ውስጥ እንደነበረ በዚህ መልእክት ውስጥ ይጽፋል። መቼም በመከራ በችግር ውስጥና በተስፋ መቁረጥ ውስጥ የማይሆን ሰው አለ ብዬ የማያልፍ ሰው አለ ብዬ አላስብም። በተለይም ደግሞ ተስፋ መቁረጥን በተመለከተ ተስፋ መቁረጥ ሰውን ከሰው አበላልጦ አንደኛውን ሰው የሚያከብር አይነት ጉዳይ አይደለም። ተስፋ መቁረጥ ምንድነው ቢባል ከአቅም በላይ የሆነ መከራና ችግር የሚፈጥረው የህይወት ጨለማ ነው። ሰው መከራው ከአቅሙ በላይ ሲሆን፣ ችግሩ ከአቅሙ በላይ ሲሆን የሚገባበት የህይወቱ ምዕራፍ ድቅድቅ ጨለማ ነው የሚሆነው እና ተስፋ መቁረጥ ከአቅም በላይ የሆነ ችግር፣ ከአቅም በላይ የሆነ መከራ የሚፈጥረው የህይወት ጨለማ ነው። ጳውሎስ
በጣም ድንቅ አገልጋይ ነው ታውቃላችሁ። እቺን ቤተክርስቲያን በሱ አገልግሎት እንደተመሰረተች በደንብ ታውቃላችሁ። ግን ይሄ ድንቅ አገልጋይ ይሄ ድንቅ የእግዚአብሔር ሰው በጥላው በጨርቁ በአገልግሎቱ በጸሎቱ በመንፈሳዊ ሕይወቱ በባህሪው በመልእክቱ ብዙዎች ተጽናንተዋል፣ ተፈውሰዋል፣ ተባርከዋል። እንደዚህ ሆኖ ሲያበቃ ግን እንደዚህ ብሎ ይናገራል። በህይወታችን ተስፋ እስክንቆርጥ ድረስ ከአቅማችን በላይ የሆነ ይላል። ለካ ትልቅም ሰው ከአቅሙ በላይ የሚሆን ነገር አለ። ለካ በባህሪውና በአገልግሎቱ የተመሰከረለት በህይወቱ ለብዙ ሰዎች በረከትና ተስፋ መፈታትና ነፃነት የሆነም ሰው ተስፋ ይቆርጣል። ለካ ብዙ ጊዜ ተስፋ መቁረጥ የሚመስለን የደካሞች ህይወት፣ ያላዋቂዎች ህይወት፣ የኃጢአተኞች ህይወት ይመስለናል። ተስፋ መቁረጥ በጣም የሚገርማችሁ አዲስ በጌታ ቤት ካለ ክርስቲያን እስከ ቆየ ክርስቲያን፣ ከተማረ ክርስቲያን እስካልተማረ፣ ከባለስልጣን እስከ ተራሰው፣ ከሚያገለግል እስከሚገለገል ድረስ ተስፋ መቁረጥ ሁሉንም ሰው ነው የሚመለከተው። ተስፋ መቁረጥ የትኛውንም ሰው ሊገጥም የሚችል ጉዳይ እንደሆነ መታወቅ አለበት። አንዳንድ ጊዜ ተስፋ ስንቆርጥ በህይወታችን የሚሰማን ስሜት አለ። የኃጢአተኝነት፣ የደካማ፣ የአቅመቢስነት፣ ያለመቻል፣ ያለመማር፣ የብቸኝነት፣ የድህነት ምናምን ይመስለናል። ተስፋ የቆረጥነው ዳህ ስለሆን ሰዎች ከኛ ጋር ስለሌሉ ብቸኛ ስለሆንን ስላልተማርን ምናምን ይመስለናል። አይደለም። ተስፋ መቁረጥ እንደዚሁም ደግሞ ኃጢአተኛ ስለሆንን በችግርና በመከራ በጥያቄ ውስጥ በተስፋ መቁረጥ ውስጥ የምናልፈው እንደዚህ ባለ የህይወት ድካም ውስጥ ስላለን ይመስለናል። ተስፋ መቁረጥ በዋነኛነት የቅዱስም የርኩስም ማሳያ አይደለም፣ ሰው የመሆናችሁ ማሳያ ነው። በጣም እንድታቁ የሚገባው በህይወታችሁ ከአቅማችሁ በላይ የሆነ ጥያቄ ሲገጥማችሁ፣ በመከራ ውስጥና በችግሩ ስታልፉ የገጠማችሁ መከራ የገጠማችሁ ችግር እያለፋችሁ ያላችሁበት ጥያቄ የሚያሳየው ተስፋ መቁረጣችሁ የሚያሳየው ሰው መሆናችሁን ነው እንጂ ቅዱስና ርኩስ መሆናችሁን አይደለም። የሚያሳየው እሱ ጠንካራና ደካማ መሆናችሁን አይደለም። መቻልና ለመቻላችሁን አይደለም። ማወቅና ለማወቃችሁን አይደለም። እንደዚህ አይነት ሰው ጳውሎስ የሚባለው በአገልግሎቱ በባህሪው በህይወቱ ለብዙ በረከት የሆነ መፈታት ምክንያት የሆነ ሰው ነው። እንደዚህ ይላል ስለ ህይወታችን ተስፋ እንደዚህ ይላል ቁጥር 8 በዚያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ህይወታችን እንኳን ተስፋ እስክንቆርጥ ድረስ። የአዲስ ኪዳን ከ27ቱ መልእክት ውስጥ 14ቱን የጻፈው ጳውሎስ ነው። ቮካብለሪ የሌለው ድምጽ ሰምቷል። እግዚአብሔር በድንቅና በታምራት ቀብቶታል። ብዙ ሙታኖች ተቀስቅሰዋል። ግን በህይወቱ እስያ ላይ በነበረ ጊዜ ለቆሮንቶስ አማኞች የሚነግራቸው በህይወታችን ተስፋ እስክንቆርጥ ድረስ ደርሰን ነበረ። ብቻ አይደለም ከአቅማችን በላይ የሆነ ነገር ገጥሞን ነበር ብሎ ጳውሎስ ይናገራል። እንደውም በመጠን ካያችሁት ከአዲስ ክርስቲያን ይልቅ በቆየ ክርስቲያን ህይወት ውስጥ ብዙ ጊዜ ተስፋ መቁረጥ በተደጋጋሚ ይከሰታል። አዲስ በጌታ ከሆነ ሰው ይልቅ በቆየ ሰው ህይወት ላይ ተስፋ መቁረጥ በተደጋጋሚ ይከሰታል። ብቻ አይደለም ተስፋ መቁረጥ ካነጻጸራችሁት ከደሃ ይልቅ በሀብታም ላይ ብዙ ጊዜ በተደጋጋሚ ይከሰታል። ተስፋ መቁረጥ ካልተማረ ይልቅ በተማረው ላይ በተደጋጋሚ ጊዜ ይከሰታል። አንዳንድ ሰዎች በመከራ ውስጥ ማልፈው በችግር ውስጥ ማልፈው በተስፋ መቁረጥ ውስጥ ማልፈው ደሃ ስለሆንኩ ነው፣ ብቸኛ ስለሆንኩ ነው፣ ሌሎች ደግሞ ሴት ስለሆንኩ ነው ምን ይላል? ሴትም ስለሆንሽ አይደለም፣ ደሃም ስለሆንክ አይደለም፣ ብቸኛም ስለሆንክ አይደለም። የሚገርም በብዙ ሰዎች አጀባ ተከበው ከሚኖሩ ሰዎች ካንተ ይልቅ እነሱ በተደጋጋሚ ጊዜ በተስፋ መቁረጥ ውስጥ ያልፋሉ። በተስፋ መቁረጥ ውስጥ ያልፋሉ። በመጀመሪያ ደረጃ በህይወታችሁ እንድታስቡ የምፈልገው ነገር በመከራና በችግር ውስጥ እንድታልፉ እግዚአብሔር ሊፈቅድ እንደሚችል። እግዚአብሔር ነገር ከአቅማችሁ በላይ ሲሆን ዝም ለምንድን ነው የሚለው? ሲከብዳችሁ ለምንድን ነው ዝም የሚለው? ተስፋ ስትቆርጡ ህይወታችሁ እያበቃ እንደሆነ ሲሰማችሁ ለምንድን ነው እግዚአብሔር አምላክ ዝም የሚለው? ለምንድን ነው ዝም የሚለው? እግዚአብሔር መከራ ውስጥ እንዲገባ ይፈቅዳል? እግዚአብሔር ችግር ውስጥ እንዲገባ ይፈቅዳል? እግዚአብሔር በህይወቴ እንቆቅልሽ እንዲገጥመኝ ይፈቅዳል ወይ ካላችሁ በደንብ ግጥም አድርጎ ይፈቅዳል። ለምን ካላችሁኝ እዚሁ አንደኛ ቆሮንቶስ መጽሐፍ ምዕራፍ 9 ላይ ሲናገር እንደዚህ ይላል። ከአቅማችን በላይ ያለ ልክ ከብዶብን ነበር ይልና
አሁን ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። እንደዚህ አይነት መከራ እንደዚህ አይነት ችግር ከአቅማችን በላይ የሆነ ጉዳይ ገጥሞን ተስፋ እስክንቆርጥ ድረስ ስንደርስ እንዲህ አይነት የሞት ድምፅ በውስጣችን የሰማነው በራሳችን እንዳንታመን ነዋል። እግዚአብሔር መከራ ውስጥ ቻሌንጅ ውስጥ ተግዳሮት ውስጥ ስትገቡ ጸጥ የሚለው ወይም እንድትገቡ የሚፈቅደው በራሳችሁ እንዳትታመኑ ነው። አንዳንድ ጊዜ በጸጋችሁ፣ በእውቀታችሁ፣ በገንዘባችሁ አጠገባችሁ ባሉ ሰዎች፣ በባለስልጣን፣ በጓደኞቻችሁ እንዳትታመኑ ሲፈልግ ሰማይና ምድርን ጸጥ አድርጎ እግዚአብሔር ቻሌንጅ ውስጥ እንድትገቡ ያደርጋችኋል። በራሳችሁ እንዳትታመኑ። ይሄው ጳውሎስ ነው የሚለው በራሳችን እንዳንታመናል። በገዛ ችሎታችንና እውቀታችን እንዳንታመን፣ በጸጋ ስጦታችን እንዳንታመን፣ በአገልግሎታችን ባገኘነው እድል አጋጣሚ መንገድ እውቀት ገንዘብ ምናምን እንዳንታመን የሞትን ድምፅ ሰምተን ነበር። ስለዚህ በመሰረታዊ ደረጃ ማወቅ ያለባችሁ ተስፋ መቁረጥ የማያንኳኳው በር የለም። ይገርማችኋል። ተስፋ መቁረጥ ሀገር አይመርጥም። ተስፋ መቁረጥ ቁመት አይመርጥም። የፋይናንስ ስታተስ አይመርጥም። ሁሉንም ሰው ነው የሚጎበኘው። ይገርማል። አንተ ተስፋ እየቆረጥክ ያለው አንተ ብቻ በምድር ላይ እየመሰለ እንዳይመስል ብዬ ብዙ ሰዎች አንተ ቀበሌ ቤት ሆነ ኤክስፒሪየንስ የምታደርገውን ተስፋ መቁረጥ ቤተ መንግስት ሆነው ሸራተን ሆነው ያጣጥሙታል። ልዩነታችሁ አንተ የቀዘቀዘ ውሃ ስትጠጣ እሱ የቀዘቀዘ ውስኪ መጠጣቱ ብቻ። ስለዚህ የመጀመሪያው ነገር በህይወታችሁ መከራ ውስጥ ስታልፉ በችግር ውስጥ ስትሆኑና ተስፋ መቁረጥን ኤክስፒሪየንስ ስታደርጉ ራሳችሁን እንደ ርኩስ አትቁጠሩ። ተስፋ መቁረጥ የቅድስና እና የርኩስነት ማሳያ አይደለም። የመቻልና ያለመቻል የድክመትና የብርታት ማሳያ አይደለም። ተስፋ መቁረጥ ሰው የመሆናችሁ መገለጫ። ሁሉን ቻይ እንዳልሆናችሁ አስታውሱ። ከአቅም በላይ የሚባል ጉዳይ አለ። ላንተ ለአዲሱ ሰው አይደለም። ላንተ ለአዲሱ ክርስቲያን አይደለም። ላንተ ሃይስኩል ላለኸው ልጅ አይደለም። ላንተ ፈርስት ዲግሪ ላይ ያስከው ልጅ አይደለም። ተስፋ መቁረጥ 3 PhD ላለው ለጳውሎስ በቲዮሎጂ በፊሎሶፊ በተለያየ ጉዳይ PhD ያለው ሰውየው በአገልግሎቱ 3ኛ ሰማይ ሄዷል። አንደኛ ነው። ግን በህይወታችን ተስፋ እስክንቆርጥ ድረስ ከአቅም በላይ የሆነ ጉዳይ ገጥሞን ነበር። እዚህ ብዙዎቻችሁ ከአቅም በላይ የሆነባችሁ ሰዎች ትኖራላችሁ። ህይወት ከአቅም በላይ፣ ስራ ከአቅም በላይ፣ ትዳር ከአቅም በላይ፣ አገልግሎት ከአቅም በላይ፣ እያለፋችሁ ያላችሁበት የጤና ጉዳይ ከአቅም በላይ የሆነባችሁ ሰዎች ካላችሁ ይሄንን በደንብ አድርጋችሁ እንድትሰሙኝ እፈልጋለሁ። ይህ ከአቅማችሁ በላይ የሆነ ነገር፣ ይህ ተስፋ ያስቆረጣችሁ ነገር፣ ይህ እያለፋችሁ ያላችሁበት ጉዳይ እግዚአብሔር ከእናንተ ያለውን ዲስታንስ አያወራም። እግዚአብሔር ስለ እናንተ ያለውን ስታንድ አይናገርም። እግዚአብሔር ስለ እናንተ ያለውን አቋም አይደለም የሚያሳየው። እግዚአብሔር ከእናንተ የሚፈልገውን የህይወት አቋም ነው የሚፈልገው። የሚያሳየው እሱን በመጠን ካያችሁት ከሚገለገል ይልቅ የሚያገለግል ሰው ተደጋጋሚ ተስፋ መቁረጥ ያጋጥመዋል። ከድሃ ይልቅ ሀብታም ያጋጥመዋል። ካልተሳካለት ሰው ይልቅ የተሳካለት ሰው በተደጋጋሚ ተስፋ መቁረጥ በህይወቱ ሀፕን ያደርጋል። ለምን ካላችሁኝ ባደጋችሁ ቁጥር ለመውደቅ ትመቻቻላችሁ። ከፍ ባላችሁ ቁጥር ከዚህም ከዛም ባለ ጉዳይ እንደዚህ ለማለት ትመቻቻላችሁ። ስለዚህ እንድታቁም ፈልገው መሰረታዊ ጉዳይ አለ። ሐዋርያ ጳውሎስ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 8 ላይ የሚናገረው እንደዚህ ነው። በመከራ ውስጥና በችግር ውስጥ እንደነበሩ ለቆሮንቶስ አማኞች ይነግራቸዋል። በመከራ ውስጥና በችግር ውስጥ ነው የነበርነው። እንድታቁም ፈልጋለሁ። በእስያ ስለደረሰብን ችግር፣ በእስያ ስለደረሰብን መከራ በደንብ እንድታቁ እንፈልጋለን ብሎ ጳውሎስ ይነግራቸዋል። እንደነገርኳችሁ ሐዋርያ ጳውሎስ በባህሪውም በአገልግሎቱም የተመሰከረለት ሰው ነው። በህይወቱ ለብዙ ሰዎች መፈታትና በረከት የሆነ ሰው ነው። ስለዚህ ሰው ለብዙ ሰዎች በረከት ሆኖ፣ ሰው ለብዙ ሰዎች መፈታት ምክንያት ሆኖ በባህሪውና በአገልግሎቱ ተመስክሮለት በህይወቱ ግን ተስፋ መቁረጥ ሊከሰት ይችላል። አሁን አንዳንድ ጊዜ ብረት ለበስ ተሽከርካሪ ራሳችሁን እንደ ስፓርታከስ የምትቆጥሩ እማትደክሙ አርጋችሁ ሰዎችም ይነግሯችኋል።
ራሳችሁም እንደዛ ታስባላችሁ። እየተጸለየ ሰው ተስፋ እንዴት ይቆርጣል? እያገለገለ እንዴት ሰው ተስፋ ይቆርጣል? እየዘመረ ለሌሎች እየጠቀመ ለሌሎች በረከት ሆኖ ራሱ ጋር ሲመጣ እንዴት እንደዚህ እንቆቅልሽ ውስጥ ይገባል ትልና በህይወት ታፍርና ተስፋ መቁረጥን በራስ ላይ አንግሰ አገር ለቀጠፍተ ገመድ ገዝተ በረኪና ገዝተ ደብዳቤ ጽፈ በነቢያት ትያዛል። ስታገለግል የነበርክ ስትዘምር የነበርክ ና ወንድሜ ና ተብለ አልሰማኝም ያልኩት ትያዛለህ። በአገልጋዮች አንድ ወንድም አለ እዛ ውስጥ የመጨረሻ ደብዳቤ ጻፍክ በቃኝ ብለ ትዳርን ለቀልጠፋ ያለ ና የኔ ወንድም ከኔ ጋር ነው ይላል ጌታ። የሰማኝ ሰው አለ? ምክንያቱም ሰው ካገለገለ በመከራ ውስጥ በችግር ውስጥና በተስፋ መቁረጥ ውስጥ እምናልፍ አይመስልንም። ከዘመር እጃችንን ዘርግተን አንድ አጋንንት አለ ብለን ካስወጣን ሰዎች በእኛ ከተጽናኑ ባለብዙ አገልግሎት መልእክት ባለብዙ በር ከሆንን እንዲህ አይነት ነገር የሚያጋጥመን አይመስልንም። የመጀመሪያው ነገር በህይወታችሁ እንዲህ አይነት ነገር ሀፕን እንደሚያደርግ እንድታቁ ስለምፈልግ ነው የምነግራችሁ። ማንም ሁን የትም ሁን ተስፋ መቁረጥ ሰውን አያበላልጥም፣ ዘር አይመርጥም፣ የፋይናንስ ስታተስን የአካዳሚክ ሁኔታ አይፈራም። በየትኛውም ጊዜ ኤኒ ታይም በርህን ሊያንኳኳ ይችላል፣ ሊመጣ ይችላል። ይሰማል ማውራው ነገር። ስለዚህ እንዲህ ብዬ ጽፌያለሁ። ለካ ትልቅ ሰው ከአቅሜ በላይ ይላል ሐዋርያው ቅዱስ ጳውሎስ። ከአቅሜ በላይ ካለ እነሆ ዛሬ እኔ እንዲህ እምላለሁ፣ ከማቀው በላይ ከምችለው በላይ እኔም እንዲህ እምላለሁ። እነሆ ጳውሎስ ከአቅማችን በላይ ከብዶብን ነበር ካለ እነሆ እኔም ዛሬ እንዲህ እላለሁ፣ ጨፍልቆንም ነበር እላለሁ። ስለዚህ እንዲህ ብላችሁ ጻፉ። ይህ ሰው የመሆን ጉዳይ እንጂ ቅዱስም ርኩስም የመሆን ማሳያ አይደለም። አጽናንተ መጽናናት ሲያቅት ገብቷል። አጽናንተ መጽናናት ሲያቅት ሰው የመሆን ጉዳይ እንጂ ይሄ ቅዱስም ርኩስም የመሆን ማሳያ አይደለም። ሐዋርያ ጳውሎስ እንደዚህ ላለ በህይወቱ ተስፋ ወደ መቁረጥ እጅግ ከባድ ወደሆነ መከራ ምናምን እንዴት ሊገባ ቻለ ብላችሁ ከጠየቃችሁኝ ጳውሎስ ለእንደዚህ ያለ የህይወት ተስፋ መቁረጥና መከራና ችግር ውስጥ ሊገባ የቻለበት ምክንያት ከደረሰው የአገልግሎት ጥሪ ሌሎችን ለማገዝና ለማገልገል ካለው ፍላጎት የተነሳ እንጂ የአገልግሎት ጥሪ ባይደርሰውና ጳውሎስ ሌሎችን ለማገዝና ለመርዳት ባይፈልግ እንዲህ ያለ መከራ እንዲህ ካለ ተስፋ መቁረጥ ራሱን ባዳነ ነበር። ከደረሳችሁ ጥሪ ውስጣችሁ ካለው በልባችሁ ከሞላው ነገር የተነሳ በመከራ ውስጥ በችግር ውስጥና በተስፋ መቁረጥ ውስጥ ልታልፉ ትችላላችሁ። ይሄን በደንብ እንድታቁ ያስፈልጋል። ዋናው ጉዳይ እንደዚህ ነው። ጳውሎስ ሁለተኛ ቆሮንቶስ መልእክትን በሚጽፍበት ጊዜ ከመከራ ወጥቶ አይደለም። ይህን መልእክት ለቆሮንቶስ ሰዎች የሚጽፍላቸው አንደኛው የሚጽፍበት ምክንያት የቆሮንቶስ አማኞችን ለማጽናናት ነው። የማጽናናት ደብዳቤ ለመጻፍ ጳውሎስ ከመከራ ወጥቶ ተጽናንቶ አይደለም። ጳውሎስ በመከራ ውስጥ አልፎ በመከራ ውስጥ ሆኖ ከመከራ ውስጥ ሳይወጣ በእግዚአብሔር መጽናናት ተጽናንቶ የመጽናናት ደብዳቤ ለቆሮንቶስ ሰዎች ችግር ውስጥ ሆኖ እንዴት ካልከኝ እንደዚህ ነው። እንዲህ ካለ ሞት አድኖናል እና ያድነናል ማለት ከሆነ ሞት አልፌያለሁ፣ ግን ደግሞ የሚመጣ ሌላ ሞት አለ ማለት ነው። ጳውሎስ ለመጽናናት ወደፊቱን ሲያየው ከሞት ነፃ የሆነ አይደለም። ከሆነ ሞት አልፏል፣ ግን ወደፊቱ ሲያስብ ደግሞ ገና ያድነናልም ካለ ችግሩ ይቀጥላል፣ ተግዳሮቱ ይቀጥላል፣ ጥያቄው ይቀጥላል፣ ነገሩ ይቀጥላል፣ መከራው ይቀጥላል። አንድ ነገር ግን እናውቃለን፣ ከአምላካችን የተነሳ እኛም እንቀጥላለን። እኛም እንቀጥላለን። ትላንት አድኖናል፣ ገና ያድነንም አለ። መከራ ውስጥ ሆኖ ችግር ውስጥ ሆኖ የመጽናናት ደብዳቤ ለቆሮንቶስ ሰዎች ይጽፍላቸዋል። የቆሮንቶስ ሰዎች ይጽፍላቸዋል። ጌታ ይመስገን። የመጀመሪያው በተስፋ መቁረጥ ጊዜ አይደል ያልኳችሁ? የመጀመሪያ በተስፋ መቁረጥ ጊዜ ምን ላድርግ? በተስፋ መቁረጥ ጊዜ ምን ላድርግ? ነገሮች ከአቅሜ በላይ በሆኑ ጊዜ ምን ላድርግ?
ስለ ህይወቴ ተስፋ በቆረጥኩ ጊዜ ምን ላድርግ? ልጥፋ? ላልቅስ? ራሴን ላጥፋ? አገልግሎት ላቁም? ቸርች መሄድ ልተው? ካቅሜ በላይ ሲሆን ደግሞ እግዚአብሔር ግን ለምንድን ነው ካቅማችሁ በላይ በሆነ ጉዳይ እንድትፈተኑ የሚያደርጋችሁ? አቅማችሁን አያቅም? ምስኪን እንደሆናችሁ ያቃል። ግን በራሳችሁ እንዳትታመኑ ስለሚፈልግ፣ አጠገባችሁ ባሉ ሰዎች እንዳትታመኑ ስለሚፈልግ፣ በዘመዶቻችሁ በፋይናንሳችሁ እንዳትታመኑ ስለሚፈልግ አንዳንድ ጊዜ ይረዱናል ያላችኋቸውን ሰዎች ጀርባ እንዲሰጧችሁ ያደርጋል። በሱ ብቻ እንድትታመኑ ስለሚፈልግ። በደንብ ስሙኝ። ተስፋ በቆረጣችሁበት ጊዜ ራሳችሁንም አታጥፉ፣ አገር ለቃችሁም አትጥፉ፣ አገልግሎትም አታቁሙ፣ ራሳችሁን እንደርኩስ አትመልከቱ። ይህ የህይወታችሁ ጥራት ደረጃ ማሳያ ሳይሆን ሰው የመሆናችሁ ማሳያ ነውና። ግን አንድ ነገር ወቁ። በተስፋ መቁረጥ ጊዜ ከጳውሎስ ህይወት የምትማሩት የመጀመሪያው ነገር በዚህ ታይም ጳውሎስ እግዚአብሔር ለሱ ማን እንደሆነ በማሰብ መልእክቱን ይጀምራል። በተስፋ መቁረጥ ውስጥ በምትገቡበት ጊዜ፣ ተስፋ መቁረጥ በሚገጥማችሁ ጊዜ እግዚአብሔር ለእናንተ ማን እንደሆነ አስቡ። ጳውሎስ በሲያ ስለደረሰበት መከራ፣ ከአቅሙ በላይ ስለሆነው ጉዳይ፣ በህይወቱ ተስፋ ስለመቁረጥ ከመጽሐፉ በፊት የሚጀምረው መልእክቱን እንደዚህ በማለት ነው። የርህራሄ አባት የመጽናናት አምላክ እግዚአብሔርን ሲያስበው እሱ የሚራራ ነው፣ እሱ የሚያጽናና ነው። የርህራሄ አባት ነው። ተስፋ መቁረጥ ውስጥ በምትገቡበት ጊዜ፣ በተስፋ መቁረጥ ውስጥ በምትሆኑበት ጊዜ ማሰብ ያለባችሁ ስለገጠማችሁ የችግር አይነት፣ የችግሩ ርዝመት፣ ጥልቀት፣ በዙሪያችሁ ስለሚወራው ነገር አይደለም። አይምሯችሁን መያዝ፣ መቆጣጠር፣ መንፈሳችሁ ውስጥ መግባት ያለበት ነገር በዛም ታይም ማሰብ ያለባችሁ ስለ እግዚአብሔር ነው። ስለ እግዚአብሔር በማሰብ መልእክቱን ይጽፋል። እንደዚህ ይላል፣ የርህራሄ አባት የመጽናናት አምላክ። ምን ማለት መሰለ? ያለቅ አባት በመከራ ውስጥ የሚተውህ አባት አይደለም። ያለ አባት ለችግር አሳልፎ የሚሰጥህ አባት አይደለም። ያለቅ አባት ሲደክምህ የሚፈርድብህ አይደለም። ሲያቅትህ የሚተውህ አይደለም። ስትሰበር የሚጥልህ አይደለም። የሚጤሰውን ጧፍ የማያጠፋ ቅጥቅጥ ሸንበቆን የማይሰብር አባት እንዳለ እንድታስብ ይገባል። በዚህ ጊዜ ማሰብ ያለብህ እንደዚህ ነው። ምን አይነት አባት እንዳለ። ደክሞሃል፣ ልክ ነው። አቅቶሃል፣ ልክ ነው። አምላክና አባት ግን ሲደክም ጠብቆ የሚጥልህ አይደለም። ሲያቅት ጠብቆ የሚተውህ አይደለም። አምላክ ሲደክም ሊረዳ ወደ አንተ የሚጠጋ፣ ስትወርቅ ሊያነሳ የሚጠጋ። ሰዎችን ማሰብ ከጀመርክ ሰዎች ሲደክም ይተውሃል። ሰዎችን ማሰብ ከጀመርክ ሰዎች ሲያቅት ይተውሃል። ሰዎች ስትደክም ይፈርዱብሃል። የፍርድ ቃል ያወጡብሃል። በህይወትህ ላይ ብዙ ነገር ይናገራሉ። አምላክ እግዚአብሔር ግን በደከምክበት ጉዳይ በአንተ ላይ ሊፈርድ ሳይሆን አንተን ሊያነሳ፣ አንተን ሊያቆም። ብዙ ጊዜ ለመነሳት አስበህ ፌል ታረጋል። ለሆነ ነገር ለማድረግ አስበህ ትወድቃለህ። አቅቶሃል፣ ጀምረሃል፣ ፌል አድርገሃል። የሆነ ነገር አስበህ ወድቀሃል። ስለዚህ ካለህበት መከራ፣ ከአቅም በላይ በሆነ ጥያቄ ምክንያት፣ ከገባህበት ችግር የተነሳ ተስፋ መቁረጥ የሚባል የህይወት ጨለማ ውስጥ ገብተሃል። የዛን ጊዜ አቅቶታልና ልፍረድበት፣ ደክሞታልና ልጣለው፣ ተሰብሯልና ልቅበረው የሚል አምላክ እንደሌለህ ለመሰለ ስማኝ። በመሰረቱ የተስፋ መቁረጥን ስሜት በውስጥ ሊያነብ የሚችል ሰው ሰራሽ መሳሪያም የለም። ተስፋ መቁረጥ ስሜቱ ዲፕ ነው። ፔኑ ከባድ ነው። በውስጥ በጣም ከባድ። ተስፋ በቆረጥክ ጊዜ ገንዘብ ብታገኝ ከዛ ውስጥ አትወጣም። ሰው አጠገብ ቢሆን ከዛ ውስጥ አትወጣም። የሚገርም ተስፋ በቆረጥክ ጊዜ ስታለቅስ ወዳጆች ሶፍት ነው የሚሰጡ። አምላክ እግዚአብሔር ግን እንደዛ አይደለም የሚያደርገው። እንባህን ለማበስ አይደለም እሱ የሚመጣው። የሚገርም ዝም ብሎ እንባህን ለመጥረግ አይደለም። መጽሐፍ ሲናገር እንደዚህ ይላል፣ የርህራሄ አባት የመጽናናት አምላክ
የመጽናናት የሚለው የግሪኩ ቃል ኃይልን የሚያሳድር ማለት ነው። እሱ እግዚአብሔር አምላክ ተስፋ በቆረጥ ጊዜ በመከራ ውስጥና በችግር ውስጥ በሆንክ ጊዜ ስታለቅስ ጠብቆ ከንፈር ሊመጥልህና ሶፍት ሊሰጥ አይደለም የሚመጣው። ከዛ ተስፋ መቁረጥ ወጥተህ ወደ ከፍታው ጫፍ የምትወነጨፍበትን ኃይል እግዚአብሔር ሊሰጥ ይመጣል። በዛን ጊዜ በተስፋ መቁረጥ ጊዜ ሌሎቹን ሬዲዮች ሁሉ ትዘጋል። ሌላውን ድምፅ ሁሉ ጸጥ ታደርጋለህ። ድምፅን በድምፅ መሻር ይባላል። ሌሎች ድምጾችን ሁሉ የሚሽር ሉዓላዊ የሆነ ቬቶ ፓወር ያለው በሰማይና በምድር የሚያጸድቅ የሚኮንን የሌለው እግዚአብሔር የወደደውን ሌላ ማንም ሊኮንንበት አይችልም። አየህ፣ ተስፋ ያስቆረጡ ብዙ ድምጾች ሊኖሩ ይችላል። አትችልም፣ አትቀጥልም፣ አቅም የለህም፣ ረፍዶብሃል፣ ከዚህ በኋላ ህይወትህ አይቀጥልም፣ አብቅቶለታል፣ መሞት እንጂ ሌላ እድል የለህም የሚሉ ድምጾች ሊኖሩ ይችላሉ። ግድ የለም፣ ብዙ ድምጾች ሊኖሩ ይችላሉ። ድምፅን በድምፅ መሻር የሚችል በሰማይ ዙፋኑ የሆነ በምድር ያንተ አባት የሆነ እግዚአብሔር አምላክ እሱ ካንተ ጋር ነው። ወዲያው እዛ ተስፋ መቁረጥ ውስጥ ሆነ ማሰብ ያለብህ ስለ እድሜ አይደለም። ማሰብ ያለብህ ስለ ኢኮኖሚ አይደለም። ማሰብ ያለብህ ስለ ትምህርት አይደለም። እዛ ሁኔታ ውስጥ ሆነ ምን አይነት አባት እንዳለ አስብ። ይሰማል ወይ ማወራው? ለዚህ ነው ጳውሎስ ሲናገር እንደዚህ ያለ የርህራሄ አባት በሲያ ታላቅ መከራ በህይወታችን ተስፋ እስክንቆርጥ ድረስ እና ከባድ ከአቅማችን በላይ የሆነ የሚገርም እኮ ነው። የሚገርም ነው። እንዲህ አይነት ሁኔታ ውስጥ ሆኜ የሚራራልኝ እግዚአብሔርን ሲያስበው የሚፈርድብኝ፣ የሚቆጣኝ፣ የሚጣላኝ አርጎ ሳይሆን እሚራ ልጄን ደክሞታል የሚል ስማ፣ ስችል አገለግላችኋለሁኝ እንጂ ሲያቅተኝማ አትራሩልኝም። ደከመው ትላላችሁ እንጂ እንዴ ስችል ታጨበጭቡልኛላችሁ እንጂ ሲያቅተኝማ ትፈርዱብኛላችሁ። የደከመኝ ቀን ትፈርዱብኛላችሁ። ያልቻልኩ ቀን ወገባችሁን አሸንፍጣችሁ ብትነሱት you have to know this። ከባድ ነገር፣ ከአቅም በላይ የሆነ ነገር፣ ከእድሜ በላይ የሆነ ነገር፣ ከትምህርት በላይ የሆነ ነገር ሲገጥምህ ህይወት የሚቀጥል ሳይመስል ሲቀር ማሰብ ያለብህ ያለህ እኮ ጌታ፣ የምታመልከው ጌታ፣ የተቀበልከው ጌታ፣ ያድናል ያልከው ጌታ ሚራራ ልጄን ደክሞታል፣ አቅቶታል፣ ከፍቶታል፣ ሆድ ብሶታል። ልክ ነው፣ ትላንት በጣም አገልግሏል። ልክ ነው፣ ትላንት ብዙ ነገር በህይወቱ ሆኗል። አሁን ግን ደክሞታል። ይህ ያቃተው ነገር የቅዱስነቱም የርኩስነቱም ማሳያ ሳይሆን ሰው የመሆኑ ማሳያ ነው ብሎ ደግሞ ጌታ ታውቃለህ፣ ሚራራ ሲባል ከንፈር የሚመጥ እንዳይመስልህ ነገር ያለው ቅድም ሰው ሲከፋ ችግሩ ስትሆን ሞራል ነው የሚሰጥህ። ሞራል አይዞ የሚል ሞራል በአንድ ጠርግበት ሶፍት ነው የሚሰጥህ። መጽሐፍ ሲናገር የርህራሄ አባት የመጽናናት አምላክ የሚለው የግሪኩ ቃል ኃይልን የሚያሳድር ማለት ነው። ቆይ ስማ፣ በችግርና በመከራ በተስፋ መቁረጥ ውስጥ በገባ ጊዜ አምላክ እግዚአብሔር ባንተ ልብ ውስጥ ባንተ ስፒሪት ውስጥ ኃይልን ሲያሳድር ምን እንደሚያደርግ ታውቃለህ? እዛ ተስፋ መቁረጥ ውስጥ ሆነ እንድታለቃቅስና ሙሾ እንድታወጣ ሳይሆን የሚያደርግ ከዛ ዴብዝ አውጥቶ ወደ ህይወት ከፍታ ያስፈነጥራል። ያንን ኃይል በልብና በመንፈስ ካሳደረ በኋላ ተኔክስ ሞርኒንግ እዛ ረመጥ ውስጥ አይደለም ወይም እዛ ረመጥ አጠገብ አይደለም የምትገኘው። ይገርምሃል። ስማይ፣ ብዙ ሰዎች ከመከራቸው ከችግራቸውና ከተስፋ መቁረጣቸው በኋላ የተገኙት ችግራቸውና ተስፋ መቁረጣቸው ሰፈር ሳይሆን አነጋጋሪ የሆነ የህይወት ከፍታ ላይ ነው የወጡት። አስብ። አውቶማቲካሊ ማሰብ ያለብህ ያገለገልካቸው ሰዎች እንኳን ለፍርድ ሊቆሙ እንደሚችሉ አስብ፣ ሊከሱ እንደሚችሉ አስብ። ያንተን መድከም እንደ ድል ቆጥረው መረማመጃ ሊያደርጉት እንደሚችሉ ያገለገልካቸውም ሰዎች እንኳን ቢሆን አስብ። ይሄንን ብቻ ግን ሜዲቴት የምታረግ ከሆነ እየሰመጥክ ነው የምትሄደው። በዚህ ጉዳይ መንፈስህ፣ አይምሮክ፣ ነፍስ በጠቅላላ ባመነሸከው ቁጥር
ባኘከው ቁጥር እየዋጠ ነው የምትሄደው። ማሰብ ያለብህ የርህራሄ አባት የመጽናናት አምላክ ነገር ዓለሙን ረስተ ስለ እግዚአብሔር ማሰብ ነው መጀመሪያ። የሚገርም እኮ ነው። ጳውሎስ በ8ኛው ቁጥርና ከ8ኛው ቁጥር በኋላ ባሉት እስከ 11 ቁጥሮች ባሉት እንዲሁም እስከ 7ኛው ምዕራፍ ባሉት በእስያ የደረሰባቸውን ከባባድ መከራዎችና ከአቅማቸው በላይ በህይወት ተስፋ እስከ መቁረጥ እንደደረሱ ከመናገሩ በፊት ሁለተኛውን የቆሮንቶስ መልእክቱን የሚጀምረው ስለ እግዚአብሔር ርህራሄና የመጽናናት አምላክ እንደሆነ በማሰብ ለዚህ ነው በመከራ ውስጥ አልፎ ከመከራ ውስጥ ሳይወጣ መከራ ውስጥ ሆኖ በእግዚአብሔር መጽናናት ተጽናንቶ ከጥያቄና ከችግር ሳይወጣ እንዲህ ካለ ሞት አዳነናልና ያድነናልም ከፊት ሞት እንደሚመጣ እያሰበ ለቆሮንቶስ ሰዎች ብሎ ይላል። የሆኑ ሰዎችን ካሰብካቸው የገባበት ተስፋ መቁረጥ እንደ ውቅያኖስ አንተን መዋጥ ይጀምራል። ሰዎችን ማሰብ ስትጀምር እንዴት ሰላም እንዳሉ ፊት እንደነሱ እንዳላየ እንደሆኑ ምናምን ማሰብ ስትጀምር ከልባቸው ወጥተህ በተቀበሉ መጠን እየጠሉህ እንደሆነ ስታስብ ሊረዱ እንደማይጠጉ ስታስብ መውረድ ትጀምራለህ። በተስፋ መቁረጥ ጊዜ በመከራና በችግር ውስጥ በገባህ ጊዜ ስለ እግዚአብሔር ማሰብ ነው ያለብህ። አስባለሁ ተደጋጋሚ ጊዜ እሱ የሚጤሰውን ጧፍ የማያጠፋ ቅጥቅጥ ሸንበቆን የማይሰብር ደክሞታል ብሎ ካሁን በኋላ ለምንም አይሆንም ብሎ ምድጃ ውስጥ የማይከት አገባ። አንተ ተስፋ የቆረጥከው እኮ ደክሞህ ነው አቅቶ የዛን ጊዜ በቃ ከዚህ በኋላ ለምንም አይሆንም ብሎ ተራ ሆነ እንድትኖር ትእዛዝ የማያወጣብህ እሱ እኮ የሚገርም የነካህን ነገር አራግፎ ሸላልሞ ሰው ማድረግ ያቅበታል። እየጤሰ ነው ብሎ የማያጠፋ ጌታ you have to think this። ስለዚህ እንዲህ ብላችሁ ጻፉ። በተስፋ መቁረጥ ጊዜ ማሰብ ያለብኝ ስለ እግዚአብሔር ነው። ቢኮዝ እግዚአብሔር ሲደክመኝ የሚጥለኝ ሲያቅተኝ የሚተወኝ ስሰበር የሚፈርድብኝ አምላክ አይደለም። ሰው ነው ባይ ዘ ወይ እንዲህ የሚያደርገው። እኔ እኮ እንዲህ አትመስለኝም ነበር። ይገርማል 6 ክንፍ ያለህ ነበር የሚመስለኝ ይላል። ስለ እግዚአብሔር አስብ። አቃተኝ ጌታ ሆይ፣ ደከመኝ ጌታ ሆይ፣ አልቻልኩም ጌታ ሆይ፣ ሰለቸኝ፣ እኔ አባት ከአቅሜ በላይ ነው፣ ከዚህ በኋላ መታገስ አልችልም ስትለው የሁሉ ጊዜ አገልግለህ የሁሉ ጊዜ ቸርነትና ምሕረት አድርጌልህ የሁሉ ደግነት አድርጌልህ እንዲህ አይነት ንግግር ከቶ ካንተ አልጠብቅም የሚልህ አከራይ ነው። አከራይ ነው ብራዘር፣ የኔ አባት አከራይ እንዳይመስልህ። መጽሐፍ ሲናገር እንደዚህ ይላል። አንድ ሰው 2 ልጆች ነበሩት። ድርሻውን ይዞ ሄደ፣ በተነ፣ ደነሰ፣ ጨፈረ፣ ብዙ ነገር ሆነ፣ ተጎሳቆለ። ሲመለስ የሚራራ አባት ያለው ሲመለስ ቀለበቱን አደረገለት፣ የሰባ ፍሪዳ አረዱለት። ልጄ ሞቶ ነበረ አሁን በሕይወት አለ፣ ጠፍቶ ነበር ተገኘ። የወሰድከው ያንተን ነው፣ የአባትህ ገና አልተነካም። የጠፋው ያንተ ነው፣ ድርሻህን የጨረስከው። የኔ አባት አልተነካም፣ አልተጀመረም ገና። ስማ without no reason አይደለም with reason እንኳን የሚራራልህ አምላክ እንዳለ የምንነግርህ ሁል ጊዜ እግዚአብሔርን ስታስበው የምታስበው የሚባላ ሰዓት ሰይፍ መዞ አንገትን ሊቆርጥ በተጠንቀቅ በሰራዊቶቹ ታጅቦ የመጣ እና የሚመጣ በማይጠፋ ሰዓት ሊከት እየተዘጋጀ ያለ እግዚአብሔር በማሰብ ከቤቱ ጠፍተህ እንዳትጠፋ። አንድ ሰው 2 ልጆች ነበሩት አለ። ውጪ ለሚከሳ ልጁ ቤት የሚወፍር በግ ያለው አባት፣ ቤት ውስጥ የሰባው ፍሪዳ እሱ ለፋሲካ አይታረድም፣ ለገናም አይታረድም፣ ለዘመን መለወጫም አይታረድም። ይሄ የሞተው በሕይወት ሲኖር የጠፋው ሲገኝ የሚታረድ እንጂ ይሄ ለልጅ ይሄ ዘሩ ላለበት የሚታረድ እንጂ you have to think in
የሚራራ አምላክ እንዳለ ይኸውልህ ላይፍ ግራፉን ቀይሮ ወደ ታች ይዞክ ሲሄድ አንዳንዴ ሳታውቁት ዲፕሬሽን ውስጥ ትገባላችሁ። ዝም ብሎ ድርቀት ይሰማችኋል። ድርቅ ያለ አየር፣ ድርቅ ያለ ህይወት፣ ተስፋ የሌለው እግዚአብሔር ከናንተ ጋር የሌለ እስኪመስላችሁ ድረስ ብቻችሁን የሆናችሁ ይመስላችኋል። የዛን ታይም የርህራሄ አባት አይገርምም? አለመቻልህን አይቶ አለማወቅህን አይቶ ተደጋጋሚ የሆንከውን አይቶ የማይፈርድ አባት ካንተ ጋር ያለ አባት። አንዳንድ ጴንጤ ጓደኞችን ካሰብ ቀንድ ነው የምታበቅለው። ዶኪንግ ዴድ ነው የሚያደርጉ። በቃ ዶኪንግ ዴድ ነው የምትሆነው። በቃ ምን በለ ማሰብ ያለብህ በዛ ሰዓት እግዚአብሔር ነው። የመጀመሪያው የምታደርገው ይሄንን ነው። ስለ እግዚአብሔር ነው የምታስበው። አሜን ነው። አሜን ነው። ባይ ዘ ዌይ በዛ ታይም ከወደክበት ለመነሳት ከደከመ ነገር ለመበርታት የሚያስችልን ኢነርጂ የምታገኘው ከእግዚአብሔርና ከእግዚአብሔር ብቻ ስለሆነ ማሰብ ያለብህ በዛ ታይም በዛ ሰዓት ማሰብ ያለብህ ማኪያቶ ቤት ቁጭ ብለው ስላንተ የሚሰጡትን ሙያዊ ትንታኔ አይደለም። የጥራት ደረጃ መዳብ ይመስል ጨው ያለው ጨው የሌለው ብለው ስላንተ የሚተነትኑትን አይደለም። ውስጥ አዋቂ ነን፣ ጫማ ቁጥር እናውቃለን፣ ፓካውት ልኩን እናውቃለን ምናምን የሚሉትን ሰዎች አይደለም ማሰብ ያለብህ በዛ ጊዜ አንድ ጉዳይ አለ። ፕራይቬሲ ሴቲንግ ፖሊሲ የሚባል አለ። እሱን አድርገህ አንዳንድ እንትኖች ወደ አንተ እንዳይመጡ ዘግተህ ለእግዚአብሔር ብቻ ማሰብ ይጀምራል። ሁለተኛ በተስፋ መቁረጥ ጊዜ አማኞች ማድረግ ያለባቸው በተስፋ መቁረጥ ጊዜ ራሳቸውን ማጥፋት፣ አገር ለቆ መጥፋት፣ አገልግሎት ማቆም፣ ከቸርች መራቅ፣ በረኪና መጠጣት፣ ገበን መግዛት ሳይሆን ሁለተኛ ማድረግ ያለባቸው በተስፋ መቁረጥ ጊዜ አይኖቻችሁን ከራሳችሁና ከሁኔታዎቻችሁ ላይ አንስታችሁ እግዚአብሔር ላይ ነው ማድረግ ያለባችሁ። ሁለተኛ ማድረግ ያለባችሁ ጉዳይ ቢኖር ይሄ ነው። በተስፋ መቁረጥ በችግርና በመከራ ውስጥ በገባችሁ ጊዜ አይኖቻችሁን ሁኔታችሁ ላይ ማድረግ ከጀመራችሁ ሁኔታዎቻችሁ እንደ ግራቪቲ እየጎተቷችሁ ወደ ጥልቅ ይወስዷችኋል። ሁኔታዎቻችሁ ላይ ባፈጠጣችሁ ቁጥር ከእግዚአብሔር ትልቅነት ይልቅ የሁኔታዎቻችሁን ግዝፈት ማየት ትጀምራላችሁ። ስብከትና ድምፅ ከእግዚአብሔር ከመቀበል ይልቅ ከኢንቫይሮመንታችሁ መቀበል ትጀምራላችሁ። ሁኔታዎቻችሁ፣ ስሜታችሁ፣ በዙሪያችሁ ያሉ ሰዎች እና እናንተ ደግሞ ሁልጊዜም ከነዚህ ውስጥ የምትሰሙት ድምፅ አለመቻል፣ አለመቀጠል ተስፋ መቁረጥ ነው። ሰው ስለ እግዚአብሔር ማሰብ ከጀመረ ስለ ሞት በማሰብ አይቀጥልም። ሊቀጥል ሰው ስለ እግዚአብሔር ማሰብ ጀምሮ ስለ መጥፋት ስለ እግዚአብሔር ማሰብ ያለባችሁ ለዛ ነው። ስለ እግዚአብሔር ማሰብ ከጀመራችሁ ሰው ስለ እግዚአብሔር ጀምሮ የሚቀጥለው ስለ መብዛት፣ ስለ መግዛት፣ ስለ መውጣት፣ ስለ መውረስ እንጂ ስለ መጥፋት ሊያስብ አይችልም። በተስፋ መቁረጥ ጊዜ ማሰብ ያለበት ስለ እግዚአብሔር የሆነበት ምክንያት ይሄ ነው። ሁኔታዎቻችሁ ላይ ትኩረት እንዳታረጉ። ዳዊት ሲናገር እንደዚህ ያለ አይኖቼን አለ ወደ ተራሮች አነሳሁ፣ ረዳቴ አለ ረዳቴ ሰማይና ምድርን ከሰራ እንዳለ። በምንም በተስፋ መቁረጥ ስትሆኑ ኢኮኖሚያችሁ እንዳታዩ፣ እድሜያችሁ እንዳታዩ፣ ጤናችሁ እንዳታዩ፣ በዙሪያችሁ ያሉ ሰዎችን እንዳታዩ፣ አይናችሁ ጊዜም እግዚአብሔር ላይ ነው መሆን ያለበት። ለምን? ከዛ ከገባችሁበት ሁኔታ የምትወጡበትን ኢነርጂ የምትቀበሉት ከእግዚአብሔር ስለሆነ። ባይ ዘ ወይ እኔ እናንተን ሳይ እናንተ እኔን ስታዩ፣ አቤት እኔ በእናንተ አይን ውስጥ እናንተ በእኔ አይን ውስጥ እንደምትታዩ እግዚአብሔርን ማየት ስትጀምሩ ወደ እናንተ የዞረ ሁሉ ማየት የሚቀጥለው በእናንተ ሁኔታ ውስጥ የእግዚአብሔርን ኢሜጅ ነው። ይኸውላችሁ ደክሟችሁ አቅቷችሁ የሆነ አስቸጋሪ ሁኔታ ውስጥ ገብታችሁ በተስፋ መቁረጥ ውስጥ ሆናችሁ እንደምንም ብላችሁ ካላችሁበት ሁኔታ ወጣችሁ ማየት ያለባችሁ እግዚአብሔርን ነው። በዛን ጊዜ በእናንተ ህይወት ላይ የሚሳለው ስዕል የምታዩት ስለሆነ ፍጥረት ሁሉ ወደ እናንተ ሲያይ ከዛ እግዚአብሔርን ማየት ከጀመራችሁበት ሰዓት ጀምሮ ድካማችሁን አይም ድካማችሁን አለማወቃችሁን አይም ችግራችሁን አይደለም የሚያየው፣ የምታዩትን እግዚአብሔር ነው ማየት የሚጀምረው። እግዚአብሔር ላይ ነው ማየት ፎከስ ማድረግ ያለብህ። አይኖቻችሁን ከራሳችሁ ላይ አንስታችሁ እግዚአብሔር፣ ከሰው ላይ አንስታችሁ እግዚአብሔር ላይ፣ ከስሜታችሁ ላይ። ስሜታችሁ የሚነግራችሁን እንዳታዳምጡ። ስሜታችሁ የሚነግራችሁ እሱ ውሸቱን፣ ስሜታችሁ የሚነግራችሁ ጥፉ ነው የሚላችሁ፣ መርዝ ጠጡ፣ ገመድ ግዙ ነው የሚላችሁ። ስሜታችሁ የሚነግራችሁ ማንም እንደማይፈልጋችሁ ነው። እግዚአብሔርን ባያችሁት ቁጥር በዛን ጊዜ
ዋጋችሁ ምን ያህል እንደሆነ አንደርስታንድ ማድረግ ትጀምራላችሁ። ሶስተኛ በተስፋ መቁረጥ ጊዜ ሶስተኛ ማመስገን ጀምሩ። ሐዋርያው ጳውሎስ እንደዚህ ነው የሚለው፣ የርህራሄ አባት የመጽናናት አምላክ የሆነው የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እግዚአብሔርን በመባረክ ነው የሚጀምረው። እግዚአብሔርን በማመስገን ነው የሚጀምረው። በመከራ ውስጥ ነው ያለፈው፣ ግን ከመከራ ውስጥ አልወጣም። መከራ ውስጥ ነው ያለው፣ ገና አልወጣም። እዛ ውስጥ ሆኖ የመጽናናት አምላክ የርህራሄ አባት ይልና እሱነቱን፣ እግዚአብሔርነቱን፣ አባትነቱን፣ ሩሩነቱን አስቦ ሲጨርስ ምስጋና ማቅረብ ይጀምራል። ይባረክ። ቀጥሎ እኮ የሚያወራው ስለ ተስፋ መቁረጥ ነው። ቁጥር 8 ላይ እኮ የሚያወራው ከአቅሙ በላይ ስለሆነ ጥያቄ ነው። በዚያ ስለገጠመው ችግር ነው። ግን በህይወቱ ከአቅሙ በላይ የሆነ ችግር ቢገጥመውም ተስፋ መቁረጥ ውስጥ ቢገባም መልእክቱን ግን የሚጀምረው በባርኮት ነው። ክርስቲያን በተስፋ መቁረጥ ጊዜ ውስጥ ማድረግ ያለበት ነገር ቢኖር አምላኩን ማመስገን ነው መጀመር ያለበት። ለምሳሌ አንተ ማሰብ ያለብህ የገባበትን ሁኔታ ሳይሆን ሁኔታውን የተቆጣጠረውን እግዚአብሔር ነው። ማመስገን ደግሞ የምትጀምረው እግዚአብሔር በምን አይነት መልኩ ሁኔታውን እንደተቆጣጠረው ነው። ባይተዌ እንደገባበት መከራ እንዳለፍክበት ችግር ቢሆን ኖሮ በህይወት አትኖርም ነበረ። በህይወት ያለኸው የገባበትን ሁኔታ እግዚአብሔር ስለተቆጣጠረው ነው። እግዚአብሔር እኮ ባይቆጣጠረው እንደመጣው ቢሆን እንደገጠመ ቢሆን እንዳለፍክበት ችግር ቢሆን እንደ ብቸኝነት ቢሆን በዛን ጊዜ ዛሬ በህይወት ባልኖርክ ኖሮ በህይወት ሳለ በዋጡ ነበር። አሁን ማመስገን የምትጀምረው ያን ስታስብ ነው። የሚገርም ስማ፣ ያየነው መከራ ብቻ አይደለም፣ ያየነው ችግር ብቻ አይደለም፣ ያየነው በገባንበት ችግር ውስጥ የተገለጠ ክንድም ነው። መከራዎቻችሁ፣ ችግሮቻችሁ፣ ጥያቄዎቻችሁ እናንተ ህይወት ላይ ብዙ ነገር ቀንሰው ሊሆን ይችላል፣ ብዙ ነገር አብዱሎባችሁ ሊሆን ይችላል። ግን ደግሞ የገለጠው ክንድ አለ። እያልኩ ያለሁት እንደዚህ ነው። እኔ በህይወቴ ችግር ብቻ አይደለም ያየሁት፣ መከራ ብቻ አይደለም ያየሁት። ያየኋቸው መከራዎችና ችግሮች እዛ ችግር ውስጥ የተገለጠ ክንድ አይቻለሁ። ኤልሻዳይነቱን አይቻለሁ። አዳኝነቱን አይቻለሁ። ያለቀ ሲቀጥል አይቻለሁ። የሞተ ሲያስነሳ አይቻለሁ። በገባውበት ችግር ውስጥ ያጣሁት ገንዘብ ብቻ አይደለም። በገባውበት ችግር ውስጥ የገጠመኝ የስሜት ስብራት ብቻ አይደለም። እነዛ መከራዎቼና ችግሮቼ፣ ጥያቄዎቼ፣ እንቆቅልሾቼ፣ ተስፋ መቁረጤ አንድ ሌላ ያሳየኝ ክንድ እኮ አለ። ቀድሞ የገባ መለኮት ልጅ አለኮ። ቀድሞ የገባ መለኮት አለኮ። የአንበሳውን አፍ የዘጋ ኤንጅል አይቻለሁ። የእሳቱን ኃይል ያጠፋ መለኮት አይቻለሁ። ነገሮች ሰላም በነበሩ ጊዜ ያላየሁትን መልአክ ያየሁት ነገሮች በከፉብኝ ቀን ነው። ለካ መላእክቶች ስለኔ ሲታዘዙ በቃል ደረጃ ነበር ያዳመጥኩት። በህይወት ኢን ፕራክቲስ በህይወት ያየሁት ችግር ውስጥ የገባውለት አልተውም ከቶም አልጥልህም ብሎኛልና ከዚህ በኋላ ሰው ምን ያደርገኛል? ጽኑ እጅ እንደያዘኝ የገባኝ የዛ ቀን ነው። እማመሰግነው ለዚህ ነው። ሰዎች ሁሉ ከኔ ጋር እያሉ በሙላትና በጥሩ ሁኔታ ውስጥ በነበርኩ ጊዜ ያላየሁትን ክንድ፣ ምን አይነት ጠንካራ እጅ እንደያዘኝ ያየሁት ተርቡላንስ የተነሳብኝ ቀን፣ መከራ የተነሳብኝ ቀን ነው። ስለዚህ እኔ ማስበው ስለገባሁበት ሁኔታ ብቻ ሳይሆን ሁኔታውን ስለተቆጣጠረው እግዚአብሔር አስባል። እሱ እኮ እንዴት አልጎ ሃንድል እንዳደረገው፣ እሱ ሃንድል ባያደርገው ኖሮ፣ እሱ እንደ ድንጋይ ስም ባያደርገው ኖሮ፣ እሱ እንዳመጣጡ ባይመልሰው ኖሮ፣ እንደሆነብኝ ነገር ቢሆን ኖሮ፣ እንደገባሁበት ነገር ቢሆን ኖሮ የሚታለፍ አልነበረም። የምሻገረው አይነት አልነበረም። የማቋርጠው አይነት ነገር አልነበረም። ከተስፋ መቁረጥ ለመውጣት ጥሩ ነው ማማከር። ግን እየዞርክ ሚስጥርን አታዝረክርክ። የምታውቃቸው አማካሪዎች ችግሮችን ቀጣጥለው ትልቅነቱን ያሳዩ ይሆናል እንጂ መውጫ በሩን አይነግሩም። አማካሪዎች የህይወትን ቀዳዳ ትልቀቱንና ጥልቀቱን ነግረው ለባሰ ኮንፊውዥን ይዳርጉሃል እንጂ አያወጡም። ከመከራና ከተስፋ መቁረጥ የመውጫ በሩ ማመስገን ነው። ጳውሎስና ሲላስ ማመስገን ሲጀምሩ ስራቱ እንደተበጠሰ ልክ እንደዛ እንዲህ ካለ ሞት አድኖናል ያድነንማል ብለህ አንድ የሆነ ሞት አልፍ ያለው ሌላ ሞት እየመጣ ነው ግን እዘምራለሁ ብለህ
እኛ እኮ ስማ ልንገርህ፣ እግዚአብሔር ሁኔታውን ከመቆጣጠሩ የተነሳ ችግርን እኮ እያስቸገርን ያለንበት ሁኔታ ነው ያለው። ችግር በእኛ እየተቸገረ ያለበት ሁኔታ እኮ ነው። ችግር እራሱ ባንተ እየተቸገረ ያለበት ሁኔታ ነው ያለው። አሜን ባል። ችግር እራሱ በእኔ እየተቸገረ ያለበት ሁኔታ ነው ያለው። አሁን አበቃለ ሲሉ ስትቀጥል፣ አብጦ ሊሞት ነው ብሎ ሲሉ ስታራግፍ፣ ህይወቱ ምዕራፉ ተዘጋ ሲል ሲቀጥል፣ በሚበልጥ ክብር ሲቀጥል አጃና ማመስገን ያለብህ። ሶስተኛው በተስፋ መቁረጥ ጊዜ ማድረግ ያለብህ በቀጥታ ታክሲ ትይዛለህ እበል። ራይት ከፈለክ ትጠራለህ እበል። ቀጥታ ኤሌክትሮኒክስ ሱቅ ትሄዳለህ እበል። ጂፓስ ትገዛለህ። ከዛስ በል ጂፓስ ትገዛለህ። ከዛስ እበል በፍለሽ መዝሙር ትጭናለህ። ማመስገን ነው የምትጀምረው። ችግር ራሱ በአንተ እየተቸገረ ያለበት ሁኔታ ነው ያለው። ይሄ የገባውበት ችግር እንደው እግዚአብሔር በኔ በራሴ እንዳልታመንና እየተገለጠብኝ ያለው የጸጋ ስጦታ አምፕሊቨብል ስለሆነ ራሴን እንደሌላ ሰው እንዳላስብ እንደ ውሃ ልክ የመተረልኝ ነገር ነው እንጂ ይሄማ ለክብሬ የተዘጋጀ ድንቅ መሳሪያ ነው ብለህ መዝሙር ነው የምትከፍተው። ያዘው እግዚአብሔር። መጽሐፍ ቅዱስ እንደዚህ ይላል፣ ቀንድና ጥፍር ካበቀለ አውራ ፍየል ይልቅ ምስጋናን ትወዳለህ ይላል። ቀንድና ጥፍር ካበቀለ አውራ ፍየል ይልቅ ምስጋናን ትወዳለህ ይላል። የኔ አባት ማደሪያው በምስጋና ውስጥ ስለሆነ ትላንት ተመስገን ስላልክ አሁን የምትለው እሱ የተደገመ ምስጋና እንዳይመስልህ። ሰው አጥንቶ ቃል ሊናገር ይችላል፣ አጥንቶ ግን ማመስገን አይችልም። በመንፈስ ከውስጥ ሰውነቱ ካልተነካ በስተቀር ከውስጥ እሱነቱ በመንፈስ ቅዱስ ካልተነካ በስተቀር ሰው በአስቸጋሪ ሁኔታ ውስጥ አንብቦ ሊያወራ ይችላል፣ አንብቦ ግን ሊዘምር አይችልም። ስለዚህ እንዲህ ብላችሁ ጽፋቸዋል፣ ከተስፋ መቁረጥ የመውጫ በሩ አመስገን። ባይ ዘ ዌይ ለምንድን ነው እንደዚህ አይነት ቃል የምታካፍለው ካላችሁኝ፣ በጣም ብዙ እልፍ ሰዎች በተስፋ መቁረጥና በዲፕሬሽን ውስጥ ነው ያሉት። ኢቭን በዲፕሬሽን ውስጥ እንደሆኑ እንኳን አያውቁትም። መንፈስ ቅዱስ ከነሱ ተለይቶ ይመስላቸዋል። ቅድም እንደዚህ ብዬ ጻፍኩ፣ እኔ ጌታ ሆይ መከራ ብቻ አይደለም ያየሁት፣ ችግር ብቻ እኮ አይደለም ያሳዩኝ። በሆነብኝ ነገር ውስጥ እኮ ይሄ የሆነብኝ ነገር የገለጠልኝ ሁሉ ክንድ አለ እኮ። ክንድ ስማ፣ የተከተላቸው ሰረገላ፣ ከፊታቸው የቆመው ኤርትራ ጥያቄ ብቻ እኮ ሆኖ አይደለም ያለፈው። አይተውት የማያውቁትን የአብርሃምን አምላክ ክንዱን ነው ካሳያቸው። ሊኩዊድ እንደ ሶሊድ እኮ ነው የቆመው። በታሪክ እኮ በታሪክ ሆኖ ማያውቅ እኮ ነው የሆነው። ባይከተላቸው ኖሮ ዮርዳኖስስ ከፊታቸው ባይሆን ኖሮ እነሆ አምላካቸው እሱ ፈረስና ፈረሰኛውን በባህር እንዳሰጠመ እንዴት ይታወቅ ነበር? እነዛ ጥቂት ሰዎች መከራ ብቻ አይደለም የሚያሳዩኝ፣ ክንድህን ምን ያብራሩልኝ፣ በምን አይነት ክንድ እንደተያዝኩ። ፕሬዝ ጋድ። ሰቆቃ ኤርምያስ ምዕራፍ 3 ቁጥር 23 ምን ይላል? ያልጠፋ ነው ከእግዚአብሔር አየ። ያልጠፋ ነው መከራ ስላልደረሰብን አይደለም፣ ያልጠፋ ነው ችግር ስላልገጠመን አይደለም፣ ከእግዚአብሔር። እንዲህ ብላችሁ ጻፉ፣ ከማማረር ይልቅ ማመስገን ከተስፋ መቁረጥ የመውጫ በር ነው። አራተኛ፣ በተስፋ መቁረጥ ጊዜ ለእናንተ ያደረገውን ብቻ ሳይሆን በእናንተ በኩል ለሌሎች ያደረገውን አስቡ። ሐዋርያ ጳውሎስ እንደነገርኳችሁ ወደዚህ መከራ፣ ወደዚህ ተስፋ መቁረጥና በህይወቱ ከአቅሙ በላይ ወደ ሆነ ጥያቄ የገባው ከደረሰው ጥሪ ሌሎችን ለማገዝና ለማገልገል ካለው ፍላጎት የተነሳ ነው። እንዳልኳችሁ ጳውሎስ በእስያ የደረሰብን ችግር ይላል ለኛ ብቻ አልነበረም ጥቅሙ፣ ለእናንተም ነው ይላቸዋል የቆሮንቶስ ሰዎች። ወዳጆቼ በተስፋ በቆረጣችሁ ጊዜ፣ በተስፋ መቁረጥ ጊዜ እግዚአብሔር ለእናንተ ያደረገውን አስቡ። ያደረገ ቅድም ያልኳችሁ እንዴት ሁኔታውን እንደተቆጣጠረው
እንዴት በአመጽና በቁጣ ጥርሳቸው በማፋጨት በእልህ የተነሱባቸውን ሰዎች ሐሳባቸው ከነሱ ሰርቆ ባዶ እንዳረጋቸው አስቡ። እንዴት የተዘጋውን ነገር እንደከፈተ ያለቀውን ነገር እንደቀጠለ አስቡ። በተስፋ መቁረጥ ጊዜ አንደኛ ስለ እግዚአብሔር አስባለሁ፣ ሁለተኛ አይኖቼን ከራሴና ከሁኔታዎቼ ላይ አነሳለሁ፣ ሶስተኛ አመሰግናለሁ፣ አራተኛ ያረገልኝን አስባለሁ ማለት ይችላል። የሆነልኝን አስባለሁ። አሁን ከባባድ ጥያቄ ሲገጥመኝ የሆነልኝን አስባለሁ። እንዴት አምና እንዴት እንዳለፍኩ ካቻምና እንዴት እንዳለፍኩ ያለፈው ወር እንዴት እንዳለፍኩ ችግሬ እንዴት እንዳለፍኩ ምን ሆነ ነው ያደረገልኝን ሳስብ ተስፋ መቁረጥ ጋር ተያይዞ የሚመጡ ዲፕሬሽን እንደዚህ እንዳወዳ ምናምን የፊት መርዘም ምናምን ችግር ጋር ተፋታል። በቃ እኔ ግን በጣም ኢንስፓየር ያደረገኝና አሁንም ደግሞ ኢንስፓየር ያደረገኝ ነገር ቢኖር ተስፋ በቆረጥክ ጊዜ እግዚአብሔር ላንተ ያደረገውን አድርጓል። የሚገርም ኢቭን በዛ ጊዜ በቻሌንጅ ጊዜ በማጣት ጊዜ ጥያቄ ውስጥ በነበርክ ጊዜ አንተ እያለቀስክ በነበርክ ጊዜ ተበለ ሰው ቤት ተጠርተ ኤቤሌቤ ፕሮግራም ሄዳ ማከራ አልተጽናኑ አልሰማኝም ያልኩትን አንተ ራስህ የሚያጽናና በፈለክ በዛ ጊዜ ሰው በምትፈልግ በዛ ጊዜ ብቸኝነት በተሰማ በዛ ጊዜ እግዚአብሔር ላንተ ብቻ እኮ አይደለም ያደረገው ባንተ በኩል ለስንቶች አድርጓል። ለስንቶች አድርጓል። ጳውሎስ እኮ እንደዚህ ነው የሚለው። ስሙት፣ ምዕራፍ 1 ከቁጥር 5 ጀምሮ አንብቦ እንደዚህ ይላል። የክርስቶስ ስቃይ በእኛ ላይ እንደበዛ እንዲሁ መጽናናታችን ደግሞ በክርስቶስ በኩል ይበዛልናል። ዳሩ ግን መከራ ብንቀበል ስለ መጽናናታችሁና ስለ መዳናችሁ ነው። ኢቭን ለእናንተ ሁሉ ተርፈናል። አይደለም በአገልግሎታችን፣ አይደለም በትምህርታችን፣ በችግራችን በመከራችን ሁሉ ጠቅመናችኋል። እዛ ጭንቀት ውስጥ፣ እዛ ችግር ውስጥ፣ እዛ ተስፋ መቁረጥ ውስጥ ሆናችሁ ከአቅማችሁ በላይ የሆነ ነገር ተሸክማችሁ ለስንት ሰው ደሞዝ ከፍላችኋል? ለስንት ሰው ቤት ኪራይ ከፍላችኋል? የዘመዶቻችሁ ልጆች ከትምህርት ቤት እንዳቀረ ብለህ ሰጥተው አያውቅም እኮ ምን ጥያቄ እንዳለበት አያውቅም። ያላችሁበትን ችግርና ቻሌንጅ ጥያቄና አደገኛ ነገር የምትረዷቸው ሰዎች እኮ አያውቁም። የምታግዟቸው ሰዎች እኮ አያውቁም። እነሱም ያውቁት እንዳላችሁ ብቻ ገብታ የውስጥን በውስጥ ይዘህ ፈገግ ብለህ ደሞዝ ስትከፍለው እያተረፈ ነው የሚል አንተ በሆነ ነገር ላይ የሆነ ነገር እየደረመረብህ ምን ነው ምንም አንተ የተያዝክበት ጉዳይ። ስንቱ ሰው ልጁን ትምህርት ቤት ልኳል። ያደረገላችሁ ብቻ አይደለም በእናንተ በኩል አልፎ ለሌሎች ያደረገውን ሁሉ ስታስቡ ያ መከራ፣ ያ ችግር ያ ጥያቄ በገጠመ ችግር ግራ መጋባትና ጥያቄ ትምህርት ሰራባቸው። አይገርም? መዝሙር ጻፍክባቸው። አይቻለሁ ያልከው ሰዎች አይተው አይደለም ራስ አይተ። ይገርማቸዋል ወገኖቼ ያልከው ዝም ብለህ ቲዮሪ አይደለም ፕራክቲካሊ አይተዋል። እኔ የምነግራችሁ ለህይወታችሁ ስንቅ ነው። የሆነ ቀን ባዶነት፣ ዲፕሬሽን፣ ተስፋ መቁረጥ የተሰማችሁ ቀን ይህን መልእክት አውጥታችሁ እንድትሰሙ ስለምፈልግ ነው። ሌላውን ተው፣ መስሪያ ቤታችሁ ሰው ተቀጥሏል። ሌላውን ተው፣ እናንተ ቤት የምትሰራው ልጅ ካንተ እጅ ደሞዝ ተቀብላለች። ሌላውን ተው፣ አቅመ ደካማ የቤት አከራዮች አንተ ስላለህ የቤት ኪራይ ተቀብለው ኖረዋል። እንጥቅልዳለህ እንዴ? ነግራችኋለሁ። ተስፋ መቁረጥ የትኛውም እድሜ ላይ ሊያጋጥማችሁ ይችላል። ተስፋ መቁረጥ የትኛውም እድሜ ላይ እንደውም አሁን ጡረታ ከወጡ ሰዎች ይልቅ ተስፋ የቆረጡ ወጣቶች ይበዛሉ። ወጣት ስለሆንክ ተስፋ አትቆርጥ ማለት አይደለም። አንዳንድ ሰዎች በራሳቸው ላይ ብቻ አይደለም በእግዚአብሔር ላይ ተስፋ ቆርጠዋል። እግዚአብሔር የማይፈልጋቸው፣ የተዋቸው፣ የሚፈርድባቸው፣ ሊቀጣቸው የሚያፈላልጋቸው
ድንገት ተሳስተው ቸርች ቢገቡ በነብዩ በኩል አጋልጦ እንደሚደፋቸው እና የሚያስቡዋል ሊያዋርዳቸው እንደሚችል ቁጭ ብለው ጉዴን አትናገር የሚሉ አሉ። እውነቴን እኮ ነው የምልህ። ደግሞ የተስፋ መቁረጥ የሚባለው ነገር ሳይለንት ኪለር ነው። ግርግር ሳያበዛ ነው የሚገልህ። ብዙ አገልጋዮች ባይ ዘ ዌይ በተስፋ መቁረጥ ዲፕሬሽን ውስጥ፣ ስትረስ ውስጥ፣ ሀርት ኬዝ፣ የጤና መቃወስ ውስጥ ይገባሉ። ለአንድ ሰውም ቢሆን መዳን ምክንያት ሆነሃል። በአንተ አገልግሎት አንድ ሰው ጌታን ተቀብሎ ተጠምቋል። ባዶ እጅን አይደለም፣ አክሊል አለ። ሐዋርያ ጳውሎስ በመከራ ውስጥ አልፎ መከራ ውስጥ ሆኖ ከመከራ ውስጥ ሳይወጣ በእግዚአብሔር መጽናናት ተጽናንቶ የመጽናናት ደብዳቤ ለቆሮንቶስ ሰዎች ይጽፍላቸዋል። ስለ እግዚአብሔር የርህራሄ አባት የመጽናናት አምላክ ይባረክ። ዝቅ ስትሉ ግን ይባረክ ያለው ጌታ ገዝቶልኝ አልብሶኝ እንደዚህ አድርጎኝ ሳይሆን የሚገርማችሁ በከባድ ችግር ውስጥ ሆነን እንደውም በህይወታችን ተስፋ ቆርጠን ከአቅማችን በላይ ሆኖ ተቀጥቅጠን እንዲሆነን ነው የሚለው ጳውሎስ። ከላይ ሲጽፍ ይባረክ ያለው የርህራሄ አባት የመጽናናት አምላክ ያለው እሱ ምን ቢገዛለት ነው? ምን ቢያደርግለት ነው? የት ቦታ ቢወስደው ነው ብለህ ብታስብ የትም። ስሙኝ፣ አይኖቻችሁን ከሁኔታችሁ ከራሳችሁና ከሰው ላይ አንሱ በተስፋ መቁረጥ ጊዜ። ለምን? እነሱ ላይ ካረጋችሁ የበለጠ ተስፋ ያስቆርጧቸዋል። እንደውም ስለ ችግራችሁ ስትነግሯቸው እውነትህን ነው ይለዋል። የሚቻል አይመስለኝም። ሰዎች ከእድሜያቸው፣ ከችሎታቸው፣ ከትምህርታቸው፣ ከራሳቸው አቅም ተነስተው ችግርህን ሰማይ ጠቀስ ያደርጉታል። እማትወጣ ያደርጉታል። ከባድ ያደርጉታል። ብቻ አይደለም ሻይ መጠጫ ያደርጉታል። ከዚህ የተነሳ ደግሞ የበለጠ ወደ ተስፋ መቁረጥ ውስጥ ይከተዋል። ስለዚህ በተስፋ መቁረጥ ጊዜ አይኖችን ከራስህና ከሰዎች ከሁኔታዎች ላይ አንስተህ እግዚአብሔር ላይ፣ በተስፋ መቁረጥ ጊዜ ምስጋና፣ በተስፋ መቁረጥ ጊዜ ስለ እግዚአብሔር ማሰብ፣ ያህዌን ማሰብ። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው። መካኒቱ 7 ወለደች፣ የወለደችው ደከመች። እሱ የሚያደርገውን ያውቃል። ቆይ ጠቅላላ አፍንጫቸውን ያዙበትን አላዛር እንዲህ ነው ማሰብ ያለብህ። አላዛር ሞተ፣ እሺ ተቀበረ፣ እሺ አፍንጫቸውን ያዙበት። ፍቅር አፍንጫውን ከያዘ በአላዛር ላይ ብቻ ሳይሆን በቆሙት ሁሉ ላይ ነው አፍንጫው ቢይዘው። እሱ ሞቷል አንደኛው፣ እነሱ ዞኪንግ ዴድ ናቸው፣ ጠቅላላ የሚይዝባቸው። ፍቅር አፍንጫውን አይዝም፣ ከያዘም ሁሉም ላይ ነው የሚይዘው። የሞተ ያከተበ የደከመው ላይ ጠብቆ አፍንጫውን አይዝም። ስለ እግዚአብሔር ነው ማሰብ ያለብህ። አንድ ሴት ነበረች፣ አንድ ልጅ ነበራት። የመጨረሻ ረዳቷ ነበረ፣ ብቻዋን ነበር ያሳደገችው። ልትቀብረው እየወጣች እያለ ኢየሱስ መጣ። ከዛ ያንን ልጅ እንደዚህ አለው፣ አንተ ጎበዝ አለው። የሞተ ሬሳን አስክሬን ነው እንጂ የሚባለው ጎበዝ ይባላል አይባልም። የሞተን ጎበዝ የሚል የኔ ጌታ ብቻ ነው። አሁን በዚህ ሁኔታ ውስጥ አሁን በደከምክበት ባቃተ ባልቻልከው ሁኔታ ውስጥ መጥቶ ጌታ አታ እሚል ነው የሚመስልህ። አሁን እዚህ ሁኔታ ውስጥ መጥተህ አንተ ጎበዝ ይላል። እኔ ጎበዝ ኧረ ዘራፍ። ስለ እግዚአብሔር ነው ማሰብ ያለብህ። አየህ፣ እንዲህ ብላችሁ ጻፉ። የመጨረሻ ለሚበልጥ ክብር ስላጫችሁ ነው። ከአቅማችሁና ከእድሜያችሁ በላይ የሆነ ነገር ፌስ እንድታረጉ እያረጋችሁ ያለው ሂኖስ ከባድ ነገር በህይወታችሁ እየሆነ እንዳለ ያውቃል። ግን ለሚበልጥ ክብር ስላጫችሁ ነው። ልምምዳችሁ የሚሆነው እንደ ድላችሁ ግጥሚያ ነው። ልምምዳችሁ የሚሆነው እንደ ግጥሚያችሁ ድል ነው። የድላችሁ መጠን ነው የግጥሚያችሁን መጠን የሚወስነው። ስለዚህ ልምምዳችሁን የሚወስነው የሚጠብቃችሁ ቪክቶሪ ነው። ጌታ
ያዘጋጀላችሁ ድል ከፍተኛ ከሆነ የሚገጥማችሁ ውጊያም ከፍተኛ ስለሆነ ለውጊያው የሚያስፈልጋችሁም ትሬኒንግ ከፍተኛ ነው። ለ100 ሜትር የ10,000 ሜትር ትሬኒንግ እንደማሰራ ለእግር ኳስ የ5,000 ሜትር ሩጫ እንደማትሮጥ የቻሌንጁን አይነት የሚወስነው እግዚአብሔር በህይወት የወሰነው ድል ነው። ስለዚህ ከባድ ነገር በህይወታችሁ ፌስ እንድታረጉ እያደረጋችሁ ያለው ይሄን ነው ማሰብ ያለባችሁ። ለሚበልጥ ነገር ስላሰባችሁ እንደሆነ አስቡ። ዛሬ መቼም ጌታ እንደተናገራችሁ 100% እርግጠኛ ነኝ።